ነው በጣም ነው የሚያስፈራው እንግዲህ በዚህ አስፈሪ ዋሻ ውስጥ እየሄድን ነው ከላያችን ሙሉ ለሙሉ የፓሪስ ከተማ ናት ኢማጂን ምን ያክል አስፈሪ ሊሆን እንደሚችል የ6 ሚሊዮን ሰው አጥንት መጥቶ መሀል ከተማችሁ ላይ ሲከመር ማለት ነውና ወደ ጥልቅ እየሄዳችሁ ቁጥር በጣም ያስፈራል ፓሪስ 20 ሜትር ጥልቀት ጉድጓድ ውስጥ ነው ሰላም ተመልካቾቼ ዛሬውን ቪዲዮ ባክግራውንዴን አይታችሁ ሳታውቁት አልቀራችሁም ያለሁት የፈረንሳይ ዋና መዲና ፓሪስ ነው ያለሁት ዛሬ ግን ያመጣኋችሁ ፓሪስ የተለመደውን ነገር ላሳያችሁ አይደለም ይልቅም እጃችሁን ባፋችሁ የሚያስችል በነገራችን ላይ የምትፈሩ ፍርሃት ያለባችሁ የዛሬውን ቪዲዮ አሁኑኑ አቋርጡት ፍርሃታችሁን መቆጣጠር ማትችሉ ማለት ነው ዛሬ ይዣችሁ የምገባው ቦታ በጣም አስገራሚ አስፈሪ ቦታ ነው ለብዙ ሰዎች ማለት ነው ያለሁት ፈረንሳይ ፓሪስ ከተማ ነው ብዙ ሰዎች ፓሪስ ሲመጡ በተለምዶ የሚጎበኙት እንግዲህ ኤፍል ታወር እንደ ሻንዘሊዜ ሞናሊዛ ምናምን ፓሪስ የምትታወቀው በፋሽን በሽቶ በምናምን በመሳሰሉት ነው ዛሬ እንግዲህ የማሳያችሁ ፓሪስን ከላይ ሳይሆን አንደርግራውንድ ነው የምንገባው ከፓሪስ በታች ከ300 ኪሎ ሜትር በላይ የተዘረጋ እጅግ ሰፊ ዋሻ ጉድ በሚያስብል ሁኔታ ይቺ በዓለም ዙሪያ የምትታወቀው የፈረንሳይ ፓሪስ ከተማ የ6 ሚሊዮን ሰዎች አጥንት ላይ እንደቆመች ስንቶቻችሁ ታውቃላችሁ ለማመን ቢከብድም እውነት ነው ከላይ ሳይሆን አንደርግራውንድ ቤዝመንት ወርደን የፓሪስ ካታኮምብን እንጎበኛለን ብዙዎች ይገረሙበታል ብዙዎች ደግሞ ጉብኝቱን ጀምረው በፍርሃት ያቋርጡታል እኛ ግን እስከ መጨረሻው ድረስ ለመጎብኘት እንሞክራለን 6 ሚሊዮን ሰዎች አጥንት ላይ የቆመች ከተማ ናት ብያችኋለሁ ይህንን በተግባር አሳያችኋለሁ ከዛ በፊት በቅርቡ 2 ሚሊዮን እንገባለን ሁላችሁም ይህንን ቻናል ሰብስክራይብ በማድረግ የዶል ምልክቷን በመጫን እያንዳንዱን የዓለም ሀገር አብረን እንጓዛለን አብረን እያንዳንዱን ከተማ እንጎበኛለን በታሪክ ውስጥ እንሄዳለን ቴክኖሎጂን እንቃኛለን ሀገራትን እንዳስሳለን ስለዚህ ሰብስክራይብ በማድረግ የዶል ምልክቷን ተጫኑ እንዲሁም ደግሞ ኮሜንት ላይ ሐሳብ አስተያየቶቻችሁን አንብሩልኝ እንዲሁም የዩቲዩብ ሚስጥሮችን አንብባችኋል የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ ዩቲዩብ ለመጀመር አጭር ጊዜ ስኬትን ለመቀዳጀት አስበዋል ዩቲዩብ ጀመር ስንት ብር አገኘው ብሎ አስበዋል እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ የፓሪስ ካታኮምብ አንደርግራውንድ ፕሮግራማችን ጀመራል ሌትስ ጎ ይሄ አሁን ወክ ያረኩበት ያለውትን ጎዳና ጨምሮ መላው ፓሪስ ምን ላይ እንደቆመች ምን ጉድ ከስራ እንዳለ ለማየት የጓጓችሁ አብራችሁኝ ቆዩ አሁንም ወደ ፓሪስ ካታኮምብስ መግቢያ እየሄድኩ ነው ማለት ነው ወክ ያደረኩ እንግዲህ በጣም የምትደመሙበት ፕሮግራም እንደሚሆን አልጠራጠርም መግቢያ ላይ እንዳልኳችሁ እንግዲህ ፓሪስ አሁን ወራቱ በጣም ደስ ይላል ምክንያቱም ማይሞቅም ማይበርድም መካከለኛ የሆነ ቆንጆ አየር ነው ያለው በነገራችን ላይ ስለምንሄድበት ቦታ በጥቂቱ ልንገራችሁ መጀመሪያ ስለ ቦታው ስነግራችሁ ቦታውን የጎበኛችሁ ታውቁታላችሁ ኦር ደግሞ ከዚህ በኋላ መጎብኘት መታሰብ ወይም ደግሞ ወደ ፈረንሳይ መምጣት አጋጣሚ ካላችሁ ይሄን ቦታ ለማየት ከዓለም ዙሪያ የሚመጣ ሰው በጣም ብዙ ስለሆነ ቡክ የምታረጉት በጣም ቀድማችሁ ነው ቲኬቱን ኦንላይን ነው የሚሸጠው ከ2 ሳምንት በፊት አንዳንዴ ከ3 ሳምንት በፊት ያልቃል ቲኬቱ ፊት ቲኬት ኦፊስ ሄዶ መቁረጥ ምናምን የለም ኦንላይን ነው ራሱ pariscatacombs.com ሚል ዌብሳይት አለው ራሱ ዌብሳይቱ ላይ ከ2 ሳምንት በፊት ምናምን ነው የምትገዙት አንዳንዴ ሎ ሲሆን በ5 በ6 ቀን በፊት ልታገኙ ትችላላችሁ ግን most of the time fully booked ነው ምናልባት ይሄ ክረምት በጣም ስኖ ምናምን ሆኖ እንትን ካላለ በስተቀር ማለት ነውና hopefully እንግዲህ መምጣት ለማትችሉ ወይም ደግሞ ላላያችሁት በሙሉ ግን ዛሬ ትክክለኛው ቀን ነው አብረን የምንጎበኝበት ማለት ነው አሁን የምንገባበት መሃል ፓሪስ ላይ ነው የሚገኘው ከኤፍል ታወር ሜቢ 15 ደቂቃ ምናምን ነው የሚርቀው እዚህ ፓሪስ ላይ የተለያየ መግቢያ ያለው ከተለያየ ኮርነር ማለት ነው መንግስት የፈቀደውና በይፋ የከፈተው አለ እንዲሁም ደግሞ እንዳትገቡበት የሚባል በጣም ብዙ አለ ይሄኛው እንግዲህ አሁን የምንገባበት ዋጋው ይለያያል because ቱር ጋይድ ጋር ሆኖ በግሩፕ ስትሆኑ 100 ምናምን ዩሮ ነው 170 ዩሮ 250 ዩሮ ምናምን የምትከፍሉበት አለ ምክንያቱም አንድ ላይ ኮምባይን ያያረጉ የቱር ድርጅቶች የሚያረጉት የተለያየ ቦታ መግቢያ ያለው ቀደም እንዳልኳችሁ ግን ዋናውና መንግስት የሚፈቅደው አሁን እኔ የገባሁት ባለ 30 ዩሮ ነው ይሄውም 30 ዩሮ የሚያስከፍሏችሁ ለምንድነው ያለ ጋይድ ማለት ነው ምንም ቱር ጋይድ የለም እኔ ደግሞ ሂስትሪው ምናምን በጣም አስቀድም ያውቀዋለሁና በጣም የሚገርመኝ ነገር ስለሆነ እኔም ራሴ ለማየት ጓጉቻለሁና ጋይድ አልፈልግም ዝም ብዬ ራሴ መጎብኘት ነው ፈልገው በየ ነው ቲኬቱን ቡክ ያረኩት በተለያየ አማራጭ ስላለ ማለት ነው ለምን የጽሁፍም አለ ኦዲዮ ቱርም አለ
ኦዲዮ ይሰጧችሁና ኦዲዮን እየሰማችሁ በየደረሳችሁበት ኪዋር ያረጋችሁ ማለት ነው ሰው ምንድነው እንግዲህ እየተቃረብኩ ነው ወደ ፓሪስ ካታኮምብስ መግቢያ አይ ቲንክ ደርሻለሁ በሙሉ ይሄ የምናያት ፓሪስ በሙሉ ከስሯ ግዙፍ የሆነ ታናል አለ ከ300 ኪሎ ሜትር በላይ የሚልቅ ማለት ነው ያ ደግሞ የተሞላው ለማመን በሚከብድ ሁኔታ በ6 ሚሊዮን ሰዎች አጥንት ተገጥግጦ እንዴት እንደተሰራ አብረን እንገበኛለን ታሪኩ በጣም አስገራሚ ነው በጣም ለየት ያለ ነው because እንደምትጠብቁት አይነት ዋሻ አይደለም ወይ ደግሞ እስከዛሬ አይታችሁት እንደምታውቁት አይነት ዋሻ ስላልሆነ ማለት ነው ሬዲ ሁኑ እንግዲህ የምትፈሩ የምትደነግጡ ሰዎች እዚህ ጋር አቆሙት ቪዲዮን ደፋር ሆናችሁ እንግዲህ ከኔ ጋር ትገባላችሁ ማለት ነው ደርሰናል የፓሪስ ካታኮምብስ መግቢያ ከዚህ ካምበስ ሐውልት ፊት ለፊት ነው ሰዓቴም almost ደርሷል ኬቴ ላይ 1 o'clock ጀምሮ ነው ለ3 ሰዓት ያክል ነው ኬቭ ውስጥ የምቆየው ማለት ነው ስለዚህ ረጅም ቱር ነው የሚሆነው እንግዲህ ይሄውና እንግዲህ ደርሰናል ይሄ የምታዩት ነው የፓሪስ ካታኮምብ መግቢያ ማለት ነው ጦርነቱ የሚጀምረው እንግዲህ መቅረጽ የከለከሉኝ ቀን ነው ኃይለኛ ጦርነት የሚጀምረው ሶ የፓሪስ ካታኮምብ መግቢያው እንግዲህ ይሄ ነው እንደምታዩት ይሄኛው እንግዲህ መንግስት ኢንትራንስ ሰርቶለት ነው ለዋሻው መንግስት ኢንትራንስ ሰርቶለት እንደዚህ ገንብቶ ምናምን ያስቀመጠው መግቢያ ነው በተለያየ ቦታ እንደዚህ አለ ግን መንግስት እንደዚህ አልሰራለትም ማለት ነው ሌላኛው በህገ ወጥ መልኩ ወደ ዋሻው የሚገቡ በተለያየ አቅጣጫ የሚገቡ አሉ ግን ያ ወንጀልም ነው አይቻልም ማለት ነው ቺ ፓሪስ ከተማን እንግዲህ 300 ኪሎ ሜትር እንዲህ እየተምዘገዘጋችሁ በስር ማለት ነውና ብዙ ሰዎች ይጣፋሉ ሞተው ይገኛሉ እየጣፉ በዛው ስለዚህ በጣም አደገኛ ኬቭ ስለሆነ በህጋዊ መንገድ ገብታችሁ ነው በትክክል የምትጎበኙት ማለት ሶ እንግዲህ እንደ ኔትኬት የገዙ ሰዓታቸውን ጠብቀው ይመጡ አሉ በሰዓት ስለሆነ ብዙ ሰልፍ አታዩም ቢኮዝ ተሰልፎ መቁረጥ የሚባል ነገር ብዙ ስለሌለ ማለት ነው ይሄውና ቲኬታችን እንግዲህ ሌስ ካታኮምብስ በነገራችን ላይ ካታኮምብስ ማለት አንደርግራውንድ ያለ የመቃብር ስፍራ ማለት ነው ቤዝመንት ውስጥ ወይም ከመሬት በታች ያለ የመቃብር ስፍራ ማለት ነው ትርጓሜው ካታኮምብስ የሚለው ኦኬ ለዚህ ሰዓታችን ደርሷል ንግባ እንግዲህ ወረፋችን እየደረሰ ነው በመታወት ሰልፍ ነው ወደ ኋላም ሰልፍ ነው ሰዓታችን ደርሶ ስንመጣ ብዙ የሚሸወዱ ሰዎች አሉ እኔም ካሁን ቀንደት ተሸውጄ ነበር ቲኬት እዚህ ያለ የመሰላቸው አለ ቲኬት ግን በቃ ሶልድ አውት ነው የሚሏቸው ሁሉ ሰው እዚህ በር ላይ እንደምታዩት ፍተሻ አለ ከፍተሻው በኋላ ውስጥ እንገናኝ ማዳመጫውን ይሰጧችኋል ከዛ እዚህ ጋር ያለውን ሂስትሪ ያስቀምጣል ያው ሂስትሪውን ውስጥ እንነጋገራለን ስንገባ ማለት ነው አሁን እንግዲህ ወደ ዋሻው 20 ሜትር ነው እየገባን ያለ ነው ጉድጓድ በጣም ጥልቅ የሆነ ደረጃ ነው ባይታሳያችሁ ወደ መሬት እንደምታዩት 20 ሜትር አንደርግራውንድ ወደ ታች እየገባን ነው እየቀዘቀዘ ይሄዳል ስትገቡ ወደ ዋሻው በጣም ረጅም ነው ደረጃው ያረበለ አሁን ሊጀምር ነው እዚህ ጋር ሪኮመንዴሽን የሚሰጥበት ቦታ ነው አይ ቲንክ ማለፍ እንችላለን ይሄንን አይ ቲንክ ምክንያቱም እኔ ጋይድ ቱር ስለማልፈልግ ማለት ነው አሁን 20 ሜትር ዲፕ ጥልቀት ላይ ነን ያለነው ማለት ነው አሁን ዋሻ ውስጥ ነው ያለነው በጣም ነው የሚያስፈራው እንግዲህ ያስቡት ይሄ ዋሻ ነው ከ300 ኪሎ ሜትር በላይ የሚረዝመው ከላያችን እንግዲህ የፓሪስ ከተማ ነች አሁን እኛ ከስር ከፓሪስ ስር ነው አንደርግራውንድ እየሄድን ያለነው እና እዚህ ዋሻ ውስጥ የምናየው ጉድ ደግሞ የሚጀምረው አሁን ከዚህ በኋላ ነው ማለት ነው ከዚህ ጋር ዘግቶታል የሆነ ሳፈራኝና ኳላይ ሰው እስኪመጣ ጠበቅኩ ማለት እንግዲህ በዚህ አስፈሪ ዋሻ ውስጥ እየሄድን ነው ከላያችን ሙሉ ለሙሉ የፓሪስ ከተማ ናት በጣም ነው የሚያስፈራው ግን ከፊቴም ሰው አለ ከኋላም ሰው አለ የተፈከተ ብቻውን ሰው አይሞከርም ማለት ብቻችሁን በፍጹም ብቻችሁን አይሞከሩ ሶ እንግዲህ የዚህ ዋሻ ታሪክ ምንድነው ያው ዋሻ ውስጥ እየሄድን ታሪኩን ለመንገር ያክል በ13ኛው መቶ ክፍለ ዘመን ታሪኩ ይጀምራል ይሄውም ፓሪስን ለመገንባት በሚደረግ ሂደት ድንጋይ ለማውጣት በሚል የተቆፈረ ሳይታሰብ በጣም ግዙፍ የሆነ ዋሻ እየሆነ መጣ ከዚያ በኋላ እንግዲህ ተረሳ ማለት ነው በኋላ ደግሞ ከ16ኛው መቶ ክፍለ ዘመን በኋላ ደግሞ ወይን ማውጫ ማለትም አንደርግራውንድ ወይን መጥመቂያ ቢራ መጥመቂያ ሆነ ማለት ነውና በዚያ ጊዜ እንግዲህ ከዚህ ውስጥ የሚወጣ ወይን በራሱ በጣም ውድ ነበር የቢራ መጠጦች እዚህ አንደርግራውንድ ስር የሚመረቱ ያው ጣፋጭነታቸው በጣም ጥሩ ነው ስለሚባል በጣም ተወዳጅና ተፈላጊ ነበሩ እዚህ ፓሪስ ውስጥ እዚህ አንደርግራውንድ ውስጥ ይሰሩ የነበሩ መጠጦች ማለት ነው ያው እንደምታውቁት እንግዲህ ጥንታዊ ወይን አሰራር በጣም የተለየ ነው አንደርግራውንድ በማድረግ በማስቀመጥ ነው ስለዚህ ከዚህ በፓሪስ በታች ባገኙት ዋሻ ውስጥ ያስቀመጡ ዋሻውም ዳግም እየተፈለፈለ ለዚህ ስራ መሄድ ጀመረ ከዛ በኋላ ይሄ ወይን የመጥመቁ ምናምን ስራ በ18ኛው መቶ ክፍለ ዘመን አካባቢ ተቀዛቀዘና ዋሻውም ተትቶ በቃ ተረሳ ለረጅም ጊዜ ማለት ከዛ በኋላ ግን ፓሪስ አንድ አስደንጋጭ አደጋ ገጠማት ያ አስደንጋጭ ነገር ደግሞ ምንድነው ከፍተኛ የሆነ ጎርፍና ንፋስ ይመጣል ማለት ነውና ያ ጎርፍና ንፋስ ፓሪስን ሲመታት የሆነው በጣም አሳዛኝ ነገር ነበር እንግዲህ የትኛውም ሀገር ላይ አይሁን የሚባል አደጋ ደረሰባቸው ምክንያቱም ከዛ ቀደም እንደነገርኳችሁ ፓሪስ ውስጥ ሰዎች የሚቀበሩ የነበሩት በአንድ የመቃብር ስፍራ ብቻ ነበር እና ያ ጎርፍ ሲመጣ ያንን መቃብር ስፍራ በሙሉ ፈንቅሎ ኢቭን በፓሪስ ከተማ አስገራሚ ጎዳናዎች ላይ ጭምር በተነባቸው አስክሬኖቹ ማለት ነው ማለትም በቃ ጎርፉ ካለፈ በኋላ ህፃናት ምናምን ወደ መንገድ ሲወጡ ሰዎች በየቦታው አስክሬን ማየት ጀመሩ ማለት ነው ምክንያቱም ጎርፉ ያንን ቅሪታ አካሉን አጽሙን ማለት ነው
ስክሪን ሳይሆን ኦሬዲ ስጋው ፈርሶ ከተቀበረ ብዙ ጊዜ ሆነውን አጥንት አጽማቸውን በሙሉ በታትኖታል። ይሄ ደግሞ በአንድ ቦታ በመቀበራቸው የመጣ ነገር ነው። ከዛ በኋላ ይሄ ነገር ነው እንግዲህ ይሄን ዋሻ እንዲታሰብ ያደረገው። ምን ያደርጉት? ያ ሁሉ ጎርፍ ከመቃብር ቦታ ፈንቅሎ ያመጣው አጥንት በሙሉ ተለቅሞ አንድ ቦታ ተከመረ። የ6 ሚሊዮን ሰዎች አጥንት ማለት ነው እንግዲህ ከዛ በፊት የሞቱ የ6 ሚሊዮን ሰዎች አጥንት እየተሰበሰበ አንድ ቦታ እንዲከመር ተደረገ ማለት ነውና መሀል ፓሪስ ላይ ከፍተኛ የሆነ የአጥንት ክምር የት እናደርገው አሉ። ያ ሁሉ አጥንት እንግዲህ አስቡ፣ 6 ሚሊዮን ሰዎች በላይ አጥንት ማለት በጣም እጅግ በጣም ግዙፍ ነው፣ በጣም ብዙ ነው። የት እናደርገው ሲባል አንድ ሀሳብ መጣላቸው። ይኸውም እንግዲህ ድንጋይ ለማውጣት ፓሪስን ለመገንባት በኋላ ላይም ደግሞ ተከትሎ ለመጠጦች ማውጫ ይውል የነበረው ይሄ ቦታ አይምሯቸው ላይ መጣ ማለት ነው። ይሄ ዋሻ ለምንድን ነው የ6 ሚሊዮን ሰዎች አጥንት እዛ ዋሻ ውስጥ የማንከተው የሚል ሀሳብ መጣና ወደዚህ ዋሻ የዛ ሁሉ ሰው አጥንት እየተሰበሰበ ወደ ዋሻው እንዲከተት ተደረገ ማለት ነው፣ እዚህ ዋሻ ውስጥ ማለት ነው። ከዛ በኋላ እንግዲህ የሰዎቹ አጥንት እየተሰበሰበ በዚህ ዋሻ ውስጥ መልክ በያዘ መልኩ እንዲደረደር ተደረገ። በአንድ ዲዛይነር አማካኝነት አጥንቱ መልክ እንዲይዝ ተደርጓል። አጥንቱ ጋር እንደርሳለን። ግን ከዛ በኋላም አጥንቱ እንዲቀመጥ ከተደረገ በኋላ የዚህ አስፈሪ ዋሻ ውስጥ ለፓሪስ በአጠቃላይ ለፈረንሳይ ትልቅ ውለታ ውሎላታል። ትልቅ ውለታ የዋለላት ደግሞ ምንድነው ካለ የመጀመሪያው ነገር እንደ ጦር ማዘዣ አገልግሏታል። በሁለተኛው የዓለም ጦርነት እዚህ ውስጥ ሆነው ነበረ ጦሩን ሲመሩ የነበሩት የፈረንሳይ የጦር ጀነራሎች ማለት ነው እዚህ ውስጥ ተደብቀው። በኋላም ደግሞ በተለያየ ጊዜ የስዕል ኤግዚቢሽን ለማቅረብ ለተለያየ ነገር ይጠቀሙበታል አርቲስቶች ማለት ነው። ይሁት እርጥበት አለ የተወሰነ በተለያየ ጊዜ በ2004ም በቅርብ ከተዘጋጀ እንግዲህ በ2004 እና በ2016 የስዕል ኤግዚቢሽን እዚህ ውስጥ ተዘጋጅቶበታል ማለት ነው። ከዛ በኋላ ፓሪስ እንግዲህ የተለያዩ ማዕድኖቿን ለመደበቅም ትጠቀምበት የነበረ ቦታ ሆኖ አገልግሏል ማለት ነው። አሁን እንግዲህ የፈረንሳይ መንግስት ሙሉ በሙሉ በሚባል ደረጃ ይሄንን ዋሻ ዘግቶት ነበር። ከዛ በኋላ እንግዲህ እንዳልኳችሁ እኛ የገባነው በአንዱ ቦታ አይደል፣ ልክ እንደዛው በተለያየ ቦታ ላይ መግቢያ አለ በከተማዋ የተለያየ ቦታ ላይ፣ ግን እሱ ኢሌጋል ነው። ሁለተኛ ለአደጋ ያጋልጣል፣ ትጠፋላችሁ። እንግዲህ በግድግዳው ላይ በተለያየ ቦታ ላይ በቀድሞ ጊዜ የወይን ምናምን ይቀመጥበት የነበረ እንዲሁም ቢራ ይጠመቅበት የነበረ ዋሻ እንደነበር የሚያመለክቱ የተለያዩ የግድግዳ ላይ ጽሁፎች፣ የተለያዩ ኮዶች አሉ። እዚህ ደግሞ በ1878 ደግሞ ጥገና ማሻሻያ የተደረገለት እንዲሰፋም የተደረገበት ጊዜ ነው። ኦኬ ባክፓክህን ከፊት ለፊት አድርገው አለኝ። ባክፓክን ለምን በፊት ለፊት እንዳስደረገኝ ያልገባኝም፣ ግን እዚህ ስመጣ ሁሉም ሰው ባክፓኩን በፊት ለፊቱ ነው ያዘው ልክ እንደኔ እንደዚህ። እና እዚህ ጋር ጽሁፍ አለ። አሁን የሚቀጥለው እንግዲህ የሰዎቹን እነዛን ጎርፍ አምጥቶ መቃብራቸውን አፈራርሶ የከመራቸው የሰዎች አጥንት እዚህ ካታኮምብ ውስጥ እንዴት እንዳስቀመጡት ነው የማሳያችሁ ማለት ነው። መግቢያውን እንዲያርገው ሰርተውታል። እንደምታዩት ትንሽ ነው እንትን የሚለው እንጂ ብዙ የሚያስፈራ አይደለም እውነት ለመናገር ቢኮዝ ብዙ ጎብኚ ነው ያለው እንደምታዩት። እና የሰዎቹ አጥንት እንግዲህ በዚህ መልኩ ተደርድሯል። እንደምታዩት የእግር ለብቻ አንገት፣ የራስ ቅል ለብቻ የሆነ አርት በቀላቀለ መልኩ ለምን አናስቀምጠውም የሚል ሀሳብ በአንድ ሰው አማካኝነት መምጣቱን ተከትሎ ነው እንደዚህ ያው የእግር የጉልበት የቁርጭምጭሚት የራስ ቅል አጥንቶች ለብቻ አርቱንና እንትኑን በጠበቀ መልኩ እንዲቀመጡ ነው የተደረጉት። እንግዲህ ኢማጂን ምን ያክል አስፈሪ ሊሆን እንደሚችል የ6 ሚሊዮን ሰው አጥንት መጥቶ መሀል ከተማችሁ ላይ ሲከመር ማለት ነውና በኋላ እንግዲህ እንደምታዩት ያን ሞመንት በሚያስታውስ መልኩ እንደዚህ ሆኖ ተቀምጧል ማለት ነው። በመጀመሪያ ግን እንደዚህ አልነበረም እንዳልኳችሁ በ18ኛው መቶ ክፍለ ዘመን አጋማሽ ነው በአንድ ሰው አማካኝነት ይሄ ቅርጽ እንደዚህ ሊይዝ የቻለው ማለት ነው። አሁን ቅርጽ በያዘ መልኩ ነው የተደረደሩት። በዚህም ብታዩ የነዛ የ6 ሚሊዮን ሰዎች አጥንት ነው ያለው። ያንዳንዱ ጽሁፍ አለው እንደዚህ አድርገው አስቀምጠውታል። እንደምታዩት እውነት ለመናገር ከሰው ጋር ካልሆነ ትንሽ ያስፈራል። ታዩታላችሁ እንግዲህ ሁሉ አጥንት ነው በመልክ የደረደሩት። በሮች አሉ እንደምታዩት።
ያስፈራል። ይብር ወደ ጥልቅ እየሄዳችሁ ቁጥር በጣም ያስፈራል። አስተካክለውታል። ሁሉም ብዙ ነገሩ የተስተካከለ ነው። ባይዘው አየሩ እንዲመጣጠን ተደርጓል። ከላይ መጠነኛ ቅዝቃዜ ነው ያለው። ዋሻው እንደመሆኑ መጠን ግን አየር ማስገቢያ ነገሮች ስለተሰሩለት ያው በቃ ምንም በአየር ዙሪያ የሚከብዳችሁ ነገር የለም። በነገራችን ላይ በፈረንሳይ በወቅቱ መንግስት እነዚህ አጥንቶች እዚህ ዋሻ ውስጥ እንዲሆኑ ከተደረጉ በኋላ ከተከመሩ በኋላ እንግዲህ ለረጅም ጊዜ ዝግ ሆኖ ባለስልጣናት ብቻ ነበሩ መግባትም ሆነ መውጣት የሚችሉት። ከዛ በኋላ አንድ ዲዛይነር ነው ልመልከተው ብሎ ገብቶ አጥንቶቹን ባያችሁት መልኩ ዲዛይን እያደረገ እያስቀመጣቸው ለእይታ እንዲመቹ አርት ለምን አናደርጋቸውም ይህን ሁሉ አጥንት እንደዚህ ከምናስቀምጠው ብሎ ዛሬ እንግዲህ በሚሊዮን የሚቆጠር ዩሮ በአመት ለፓሪስ ያስታቅፋታል ማለት ነው። የቱሪስት ዴስቲኔሽን ሆኖ እንግዲህ የፈረንሳይ ዜጎች ሞተውም ለሀገራቸው ቱሪዝም ገቢ ያስገባሉ። የሚደንቅ ነው። የውሃ ጠብታለው ያው ዋሻ ስለሆነ ውሃ ጠብጠብ ይላል ከላይ። ተስማ አጥንቱ በቃ ማለቂያ የለው። ግን ምን ሲሉ ደረደሩት፣ ስንት ሆነው ሰሩት። በጣም እኮ የሚገርም ማለት ለማመን ይከብዳል። ፓሪስ ከስሯ ለማመን ትከብዳለች። ገባ ብላችሁ ስታዩት ጉድ ነው የምታዩት። ጉድ ጉድ ጉድ። እዚህ በመሀል ያሉ ጽሁፎች ያው ፍሬንች ናቸው። እኛ ደግሞ ፍሬንች አንችልም። ማን ነው ብቻውን የሚጎበኝ? አንድም ሰው ሳይዝ አብዛኞቹ ጥንድ ናቸው የሚመጡት ማለት ነው። ጥንድ ናቸው። ያው የተወሰነ ሰው ብቻውን አለ፣ ግን ያው እንደኔ ከሰዎች ተጠጋግቶ ነው ወክ የሚያደርገው። ይህ በጣም ነው የሚያስፈራው። ወይ ፓሪስ በነገራችን ላይ ባልተፈቀዱት ወይም መንግስት ፈቅዶ እንደዚህ አጸዳድቶ ባልከፈታቸው አቅጣጫዎች እየገቡ ሰዎች ይጠፋሉ። ምክንያቱም እንደምታዩት በጣም ውስብስብ ነው። ያ የተለያየ ነጥቡን እየተከተልን ማለት ቁጥሮቹን እየተከተላችሁ የዘጉት እየተዘጉ በተከፈቱት እየሄዳችሁ ነው እንጂ የምትጎበኙት ሙሉ በሙሉ ዝግ ነው። እንዳልኳችሁ በተከፈቱት አቅጣጫዎች እየሄዳችሁ በተለያዩ አቅጣጫዎች ይሆናል በበር አድርገው መሄድ የማይቻልባቸውን እየዘጉ በስትክክል ስላስቀመጡት ከዚህ ውጭ ስትሄዱ ሙሉ በሙሉ በጣም አስቸጋሪ ነው። እንዳልኳችሁ እንግዲህ ዋሻው በጣም ውስብስብ ነው። በጣም ብዙ ሰዎች ገብተው እዚህ ውስጥ ህይወታቸውን አጥተዋል፣ መመለስ አቅቷቸው። እንደምታዩት እንግዲህ ዋሻው የተለያየ በር አለው፣ የተለያዩ ቁጥሮች አሉት። እንደምታዩት እነዚህ ታፕ የምታደርጉባቸው ናቸው። በኦዲዮ የምትጎበኙ ከሆነ በኦዲዮ መጎብኘት ስለምትችሉ የሚሰጧችሁን ዲቫይስ እዚህ ላይ ታፕ እያደረጋችሁ ትሰማላችሁ ማለት ነው። እና በየመሀሉ ይሁንና ታሪኩ እንደዚህ ተጽፏል። እያነበባችሁ ወቅት አረጋላችሁ በዘመናት ውስጥ ማለት ነው። እና እንግዲህ ዋሻው እንደምታዩት በጣም ውስብስብ ቀጫጭን መንገዶች ያሉት በመሆኑ በጣም ብዙ ሰዎች ህይወታቸው ተቀጥፏል እዚህ ውስጥ እየገቡ። በተለይ ደግሞ ወጣቶች፣ ቲኔጀሮች ለቻሌንጅ እያሉ በጣም በርካታ ዩቲዩበሮች ባልተፈቀደው አቅጣጫ እየገቡ ማለት ነው። ማለት እንግዲህ የተፈቀደው አቅጣጫ አለ፣ ያው መንግስት ቁጥር ያረገበት፣ በሱ ቁጥር እየተከተላችሁ ነው የምትሄዱት። እሱን ቁጥር እየተከተላችሁ ካልሄዳችሁ ትጠፋላችሁ ማለት ነው። በሌላ አቅጣጫ ገባችሁ፣ በዚህ ገብታችሁ ግን አትጠፉም። ቢኮዝ ተመጥኖ ተዘግቶ ስለተዘጋጀ ማለት ነው። ስለዚህ ሞር ሴፍ ነው። በዛኛው ግን በጣም ያስፈራል። የተለያየ ከተማዋ የተለያየ ቦታ ላይ ቀዳዳ አለው ይሄ ዋሻ። ስለዚህ በተለያየ ይገባሉ። ውስብስብ ነው እንደምታዩት። አሁን እንግዲህ 3-4 መንታ ታገኛላችሁ በማለት ነው። በጣም ነው ግራ የሚያጋባው። እና አየሩን በተመለከተ ያው ቅድም እንዳልኳቸው ኤር ኮንዲሽነር አለው። ኤር ኮንዲሽኒንግ ሲስተም ስለተገጠመለት እንደ ሌሎች ዋሻዎች በጣም አስቸጋሪ አይደለም። በዚህ እንግዲህ ደረጃ ዲፕ በጣም አስቸጋሪ ይሆን ነበረ። ያው እንደ ሌላው ዋሻ ቢሆን ይሄ እንግዲህ ወደ ከተማዋ አንዱ ቀዳዳ ነው። ተመልከቱት፣ እያችሁት ወደ ላይ የሚያሳይ አንዱ ቀዳዳ ነው ማለት ነው። እኛ 20 ሜትር ዲፕ ነው ያለ ነው። እንደምታዩት ደግሞ በዚህ ያስገባል። እንግዲህ እነዚህ መጠጦቹ ምናምን ሲቀመጡባቸው የነበሩ ዋሻዎች ናቸው ማለት ነው። የሚገርም ነው። እውነት ለመናገር በጣም ይጨንቃል። አይ ቲንክ ጉዟችንን ጨርሰናል። ምክንያቱም ደረጃ ያገኘው የገባንበት የሚመስል ደረጃ በሌላ አቅጣጫ ነው የምንወጣው። ስንወጣ እየወጣ ነው። ይህን ያክል ከወጣ እውነት ነው መሬት ላይ ነው የምንወጣው። የመሬት መሀል ላይ ነበር እኮ። አስቡት ምን ያህል ደረጃ እንደሆነ። ዋው! እውነት ለመናገር ስትወጡ እረፍት ነው የሚሰማቸው። በጣም የሚጨንቅ ነገር አለው፣ ግን ደግሞ ታሪኩን በጣም የሚገርም ስለሆነ በጣም የሚያስደነግጥ ነው። ኦኬ፣ ስትወጡ ደግሞ እዚህ ጋር ጊፍት ሾፕ ነገር አለ። ይሄን ቦታ የሚያስታውሱ የተለያዩ ፊክሽኖች ተጽፈዋል፣ ልቦለዶች፣ እውነተኛ ታሪኮች እዚህ ውስጥ ገብተው የሞቱ ቅድም ያልኳችሁ ዋሻ ውስጥ ገብተው የሞቱ ሰዎች ምናምን፣ እንደገና ቁልፍ መያዣዎች፣ ፎቶግራፎች ይሸጣሉ እዚህ። በነገራችን ላይ
ይሄ ዋሻ ፊልምም ተሰርቶበታል። ኦኬ ወደ ዋና ወደ ዛሬዋ ፓሪስ ተመልሰናል። ከላይ ስታታምር ከላይ ስታውት እንደዚህ አይመስልም። ከስሬ ሁሉ ጉድ ያዘ። በቃ እዚህ ላይ ነበር ስንሄድ የነበረው። በነገራችን ላይ የምትገቡበት ሌላ ቦታ ነው፣ ስትወጡ ሌላ ቦታ ነው የምትወጡት። ሌላ ከተማ ሳይድ ነው የምትወጡት። ቢኮዝ ውስጥ ለውስጥ እንግዲህ ብዙ ነው የምትጓዙት። ያው ሁሉንም አልከፈቱትም። 300 ኪሎ ሜትር ነው እንደምታውቁት ከተማ ውስጥ ሁሉ መዞር። እንግዲህ ከአዲስ አበባ ጅማ ማለት ነው ፓሪስ ውስጥ እንዲህ ከስሩ የዞረው ዋሻ ማለት ነው። ስለዚህ እንግዲህ ይሄንን ያህል ዋሻ ጎብኝተን አሁን ፋይናሊ ወጥተናል ማለት ነው። በጣም አስገራሚ ኤክስፒሪየንስ ነበር። ኤኒዌይስ ይሄንን ይመስላል። እንዴት አያችሁት? ሀሳብ አስተያየቶቻችሁን ጻፉ። እንግዲህ ሰዎች የሚገጥማቸውን የተለያየ ቻሌንጅ እንዲህ በማድረግ የሚያልፉታል። እንግዲህ 6 ሚሊዮን ሟቾቻቸውን ወይም 6 ሚሊዮን አጥንቶች በዛ አጋጣሚ ወደ ከተማቸው መጥተው በጎርፍ ሲከመሩ እነሱ አውጥተው ውበት ባለው መልኩ ደርድረዋቸው ዛሬ እንደዚህ የገቢ ምንጭ ያስገኙላቸዋል ማለት ነው። በጣም ነው የገረመው። እንግዲህ ካታኮምብን ከጎበኘንና ፓሪስ ከተገኘን አይቀር ደግሞ ስለ አስገራሚው ኤፍል ታወር ልንገራችሁ። ኤፍል ታወር ለምን ተገነባ፣ እንዴት ተገነባ፣ እንዲሁም ለማመን በሚከብድ ሁኔታ ይህንንም ያህል ሐውልት ሰርቆስ ከመሸጥም ተደርሶ እንደነበር ስንቶቻችሁ ታውቃላችሁ? የኤፍል ታወር አስገራሚ እውነታዎችን ልንገራችሁ። ኤፍል ታወር እንደ አውሮፓውያን አቆጣጠር በ1889 ለፓሪስ ዓለም አቀፍ ትርኢት ዋነኛ መስህብ ሆኖ ነበር ለማገልገል የተገነባው። ታወሩ እንግዲህ በዋነኛነት በተለይም ደግሞ በኢንዱስትሪ ዝመና ላይ ያተኮረና የብረት አጠቃቀም ላይ ትኩረቱን ያደረገ ነበር። ኤፍል ታወር እንደተገነባ ስያሜው ባለ 3 ሜትር ህንጻ የነበረ ሲሆን ቀስ በቀስ ግን ታወሩን እየገነባ በነበረው ግለሰብን ኤፍልን ለማስታወስ ሲባል ኤፍል ታወር ተብሎ ተሰየመ። በመጨረሻም እንግዲህ የፈረንሳይ የነጻነት ምልክት ተደርጎም የፈረንሳይን አብዮት እንዲያስታውስም ተሰይሟል። አንዳንድ ግለሰቦች የኤፍል ታወርን ግንባታ እንዳደነቁት ሁሉ በተሰራበት ጊዜ ከፍተኛ ተቃውሞም ነበር። አስቀያሚ የጎዳና መብራት፣ ያልተሟላ ኮተታ ብረታ ብረት፣ ጠማማ ሌሎችም ስም ተሰጥተውት በጋዜጦችና በተለይም ደግሞ በሰላማዊ ሰልፎች ጭምር በከፍተኛ ሁኔታ ተተችቶ ነበር። የዛሬን ያድርገውና ዛሬ ኤፍል ታወርን ለማየት ከመላው ዓለም በጣም በርካታ ሰዎች ተሰባስበው በየዓመቱም በሚሊዮን የሚቆጠር ዶላር ለፈረንሳይ የሚያስገባ ግዙፍ የቱሪስት መስህብ ለመሆን ችሏል። ለመሆኑ ኤፍል ታወርን ለቁርጥራጭን ብረትነት ከአንዴም እስከ ሁለቴ በቁሙ የሸጠ ግለሰብ እንዳለ ስንቶቻችሁ ታውቃላችሁ? መቼም ስለ ሌቦች ታሪክ ካነሳን በዓለም ላይ እጅ ባፋስ ጭነው ጉድ ካስባሉ የሌብነት ታሪኮች መካከል አንዱ ይሄ ነው። እንደ አውሮፓውያን አቆጣጠር በ1925 ቪክተር ለስቲንግ የተባለ አንድ ግለሰብ አንዴ ብቻ ሳይሆን ለሁለት ጊዜ የኤፍል ታወርን ለቁርጥራጭ ብረትነት እንደሸጠው ታሪክ መነጋገሪያም የታሪክ ተወቃሽም አድርጎት ዛሬ በፈረንሳይ ጎዳናዎች ላይ ታሪኩ የሚዘከር ሆኗል። ይህ ታሪክ እንግዲህ አታላይ ሲል ያስቀመጠው የዘመኑ አጭበርባሪ ራሱን የመንግስት ኃላፊ እንደሆነ በማስመሰል ቁርጥራጭ ብረቶችን የሚገዙ ነጋዴዎችን በማፈላለግና በማሳመን የኤፍል ታወርን ለመሸጥ በማሳመን ሐውልቱ በመንግስት ውሳኔ እንደተሰጠበት ሊፈርስ እንደሆነና ብረቱም ለቁርጥራጭ ብረት ገዢዎች እንደሚሸጥ ያሳምናቸዋል ማለት ነው። ይህን ጉድ የፈጸመው ቪክተር ለስቲንግ ማን ነው የሚለውን በተመለከተ በወቅቱ እንግዲህ የፈረንሳይ ፖሊስ የታሪክ ዶሲዮን አገላብጦ በሰራው መሰረት ቪክተር ይህ ነው የሚባል ታሪክ እንዳይኖረው እዚያም ስለራሱ የተናገራቸው ማንነቶች እርስ በርስ የተጣረሱ እንደሆኑ ነው የፈረንሳይ ፖሊስ ያገኘው። ይህ ታሪክ እንግዲህ በታሪክ ሽግግሮች ውስጥ የዘመኑ ትልቁ ማጭበርበር ተደርጎም ተቆጥሯል። ቪክተር እንግዲህ ነጋዴዎቹን ስግብግብነታቸውንና በቶሎ ለመበልጸግ የመፈለጋቸውን ደካማ ጎናቸውን በመጠቀም ነበር ነገሩን ሳያጣሩ ባለስልጣን ነው ብለው እሱንም አምነው ላሰቡት ግለሰብ ገንዘባቸውን አስቀድመው በመክፈል እኔ ያስጨርስላችኋለሁ ኤፍል ታወርን እንድትገዙት ገንዘብ አምጡ ይላቸዋል። እነርሱም እንደ ጉቦ ጭምር ሞቅ አድርገው ገንዘብ ሰጡት ማለት ነው። ይሁንና እንግዲህ ቪክተር ለስቲንግ ያካሄደው የማጭበርበር መንገድ ሳያጠናቀቅ በፖሊስ በቁጥጥር ስር እንደዋለ ነው የተነገረው። እነዚያ ገዝተነዋል ያሉ ኤፍል ታወር የኛ ነው፣ አሁን አፈራርሰን አቅልጠን ይህንን እንሰራበታለን በማለት እቅድ ጭምር እያወጡ እንደነበረም ተነግሯል። እነዚያም እንግዲህ ኤፍል ታወርን ገዝተነዋል፣ በተለይ ደግሞ አቅልጠን ለሌሎች አገልግሎት እናውለዋለን በማለት ሲናገሩ የነበሩ ግለሰቦችም ከገንዘባቸውም ከኤፍል ታወርም ሳይሆኑ መሃል ላይ እንደቀሩ ነው የፈረንሳይ ፖሊስ የሰነደው መረጃ የሚያመለክተው ማለት ነው። በነገራችን ላይ አውት ኦፍ ቶፒክ ከዚህ በፊት ኒውዮርክ ውስጥ አሳይቻችሁ ነበር። አውሮፓ ሀገራት ላይ እንደነ ፈረንሳይ ምናምን ባሉ ሀገራት ላይ እንደዚህ አይነት የቁልፍ ነገሮች የተለመዱ ናቸው። ፍቅረኛ ሲይዙ ወይ ደግሞ ተጋቡ ሰዎች እዚህ ቦታ ላይ ሲመጡ ቁልፍ የጋን ቁልፎችን እንደዚህ ገዙና እንደምታዩት ስማቸውን ኢኒሻላቸውን ወይም መነሻ ስማቸውን ወይም ደግሞ ሙሉ ስማቸውን እከሌና እከሌ እያሉ እዚህ ቦታ የመጡበትን ቀን ወይም የተጋቡበትን ቀን ምናምን እየጻፉ ለማስታወሻ በየቦታው ላይ እንደዚህ ያስቀምጣሉና እዚህ ፓሪስ ውስጥ ስትዞሩ በየድልድዩ ላይ የምታያቸው በጣም መጠናቸው የበዛ እንደ የተከመሩ ቁልፎችን ታያላችሁ። ድልድዮቹ ስር እንደምታዩት ከኋላ ደግሞ
ኤፍል ታወር ይታያል። ይመሳችሁ እንግዲህ በሌላ ጊዜ በሌላ ፕሮግራም በሌላ ከተማ በሌላ ጉብኝት ተመልሰን እንገናኛለን። ሆፕፉሊ እንደወደዳችሁት በጣም ተስፋ አድርጋለሁ። ሁላችሁም ኮሜንት ላይ ሐሳብ አስተያየቶቻችሁን አስቀምጡልኝ። ይመቻችሁ። በቀጣይ ቪዲዮ እንገናኝ። ባይ ባይ።